ሙያ ሰጪኝ። ምንድነው የምሰጥህ? ምን ዳቦ ነው? እናትህ ድንጋይ ትብላ ልክስክስ ውሻ። እዛው የለመድክበት እንደ ሌሎች ሴቶች ከመሰልኩት ሳስታል አይነት ስበን ነው ማጠፋል። ድሮም ወንዶች ስትባሉ ሴሰኞች ናችሁ። ሴትዮ ምሻል እንዴ? ዳቦ ቢታር ነው የሚሰሩ ዳቦ ስጪኝ እኮ ነው ያልኩሽ። ባላስር ወይስ ባላሀያ? ምሳ ምንድን ነው የተሰራው? ሽሮ። ኧረ ላሽ ዛሬም ሽሮ እቃዝ ብለህ በላተ ጨምላቃ። ይኸውልሽ ማዘሯ ከአሁን በኋላ ሽሮ ስበላ ካይሽ ግደኝ ነው። አበላም አትብላ ጥጋበኛ። ስንቱ መሰለህ በየጎዳናው የሚላስ የሚቀመሳት ወጣኔ ደፈው እነሱን አላበላ እኔ የሚበላው ወጣኔ ድፍት አድርጎት። እንካ ልጄ ጠና ይደፋ ምን ይደርሽላል? ምንድነው? ሽሮ። አመሰግናለሁ። ጠኔ ይሻለኛል። ጤና ይስጥልኝ። እሳት አደጋ። ሄሎ፣ እሳት አደጋ ከትምህርት ሚኒስቴር ነው የምንደውለው። እሺ ምን እንርዳችሁ? በእሳት ነደን ከመጥፋታችን በፊት ድረሱልን። ምን ነው? ሙሉ ትምህርት ሚኒስቴር ግቢው ዙሪያ በእሳት እየነደደ ነው። ስታሳዝኑ። ሰውዬ ትቀልዳለህ። ኑና እሳቱን አጥፉልን። ምን ነው ፈጣሪ ምን ባጠፋን ነው ለመከራ በእኛ ላይ ወረደው? እንባ ነው እንባ አለባችሁ የተማሪ። እሱ ደግሞ ያ አላህ። አንተ እየቀለድክ ነው እንዴ? ናና አስወጣን እኮ ነው የምልህ። ከእነ ማስወጣ ከእሳት ውስጥ ነው። ዝም ብሎ መውጣት አለ እንዴ? ማለት መውጫ ፈተና አለው። ኤግዚት ኤግዛም። ግን ግፍ አይደለም የምትሰሩት ስራ። እናንተስ ግፍ አይደለም እንዴ? ከ100% ተማሪ 3% ብቻ ነው ያለፈው ስትሉ። እሺ ግድ የለም ተጫወቱብን። እሺ ምንድነው ፈተናው? አንድ ሰውዬ በኒውዮርክ ጎዳናዎች ላይ በሰዓት 20 ሜትር ፐር ሰከንድ እየተጓዘ ቢሆን የኔ ኤክስ ስሟ ማን ነው? ሜላት። ተሳስተሃል። መቅደስ ነው። ሰውዬ ቀልዱ ተሆናኑና አስወጡን። ይቅርታ መውጫ ፈተናውን ወድቃችኋል። እሺ ክቡራንና ክቡራት ተመልካቾቻችን ዛሬ የምንገኘው ከክቡር ከንቲባ አስቻለው ጋር ነው። እሺ ክቡር ከንቲባ እንደሚታወሰው 4 ትምህርት ቤት አስገነባለሁ ብሎ ከመንግስት በጀት ተቀብለው ነበር። 2 ትምህርት ቤት አስገንብተዋል። የቀሩት ሁለቱስ ክቡር ከንቲባ? እሱን ጥያቄ እንዳትጠይቀኝ አላልኩ? አዎ ብለኸኝ ነበር። ግን እኔ እውነቱን ከተደበቀበት አውጥቶ ህዝብ ፊት የሚያሰጣ እውነተኛ ጋዜጠኛ ነኝ። አረ እንደ ሌሎች ጋዜጠኞች በገንዘብና በጥቅማ ጥቅም አልታለልም። ከንቲባም ሆነ ማንም ሆነ ወንጀል ከሰራ ህግ ፊት አንጠልጥሎ የሚያቀርብ ታሪከኛ ጋዜጠኛ ነኝ። አይ እኔም ተቅለበለብኩ፣ ፈጣጠንኩ። እኔም ብሎ ታሪከኛ ጋዜጠኛ። እሺ ጆከር፣ በየቦታው ወንጀል ትፈጽማለህ፣ ነገር ግን ምንም ማስረጃ ትተህ አትሄድም። ይሄንን እንዴት ነው የምታደርገው? ይቅርታ መርማሪ፣ የሥራ ልምዴን በየቦታው አላካፍልም። ራስህን ተመልከት። ትቅማለህ፣ ታጨሳለህ፣ አልኮልም ትጠጣለህ። ምን ባክሽ መርማሪ፣ በዚህ ኑሮ ያልተጠጣ መቼ ይጠጣ? ዝጋ። እንዴት ነው ግብረ ስጋ ግንኙነት ታደርጋለህ? ካላስቸገርኩሽ። እትዬ ቤቴ እኔ ልጆቼ ሊያሳብሩኝ ነው። ምን ነው እንደ አንደኛው ሲይዘው አንደኛው ሲኒ ሰብራል፣ አንደኛው ወጥ ይደፋል። እኔ እትዬ ቤቴ ከማበዴ በፊት ምን አድርጌ እነዚህ ልጆች መከላከል እንደምችል ንገሪኝ። አይ ልጄ፣ በፊት ነበር እንጂ አሁንማ ምንም አድርገህ መከላከል አልችልም። በፊት ምን አድርጌ መከላከል እችል ነበር? ኮንዶም። ጋሼ ይቺን ያዛት። ምንድነው? 30 ሺህ ብር። ለምንድን ነው የሰጠኝ? ዛሬ ጧት መኪና እየነዳሁ እንዳለ ሳላስበው ልጆትን ገጨሁት። ምን? ወይኔ ልጄ፣ ወይኔ ወንድሜ። ለዛ ነው 30 ሺህ ብር የሰጠኝ? አዎ ይሄ ወንድሙ ነው። እሱንም ግጨውና ሌላ 30 ሺህ ብር ጨምርልኝ። ከኔና ከእናትህ ከአንዳችንን ምረጥ። ምን ማለት ነው? አንቺ ሚስቴ ብትሆኝ እሷ እኮ እናቴ ነች። ወይ እሷን ከዚህ ቤት አስወጣታለሁ ወይ እኔ ከዚህ ቤት እወጣለሁ። ስሚ እኔ ልጄ መቼም አያባረኝም። እሺ ራስሽ ትወጫለሽ። አስወጣት፣ አለበለዚያ እኔ እወጣለሁ። ይኸውልሽ ልብስሽን ይዘሽ ውልቅ ማለት ትችያለሽ። አዎ ውልቅ በይልኝ ከቤታችን። እሷን አይደለም እማዬ አንቺን ያልኩሽ። ጤና ይስጥልኝ ኢትዮ ቴሌኮም፣ ምን ልርዳው? ቆይ እናንተ አቃጥላችሁ ልደፍር ነው እንዴ? ምንድነው ፍላጎታችሁ? እባክዎት እንደመኘች ተረጋግተን ስናወራ ነው መፍትሄ ላይ የምንደርሰው። እንዴ ትናንት የ50 ብር ካርድ ሞላው። እሺ ከዛ ትንሽ ቆይቼ ሳይው 45 ብር ሆነ። እሺ ከዛ አሁንም ትንሽ ቆይቼ ሳይው 35 ብር ሆነ። እሺ ከዛ መጨረሻ ላይ ዋለ 5 ብር ቀረ። እሺ አሁን ምን ይባላል? ቴክኖሎጂ። ጭራሽ ቴክኖሎጂ ምናምን ያልክ ትቀልድብኛለህ? ይኸውልዎት ደንበኛ ዝጋፍህን ባልሰራልህ። እሺ እስካሁን ያወራውን ድምፅን ቀድቼዋለሁ እንዳለ ለአለቃ አሰምቼ ማለት ነው። ከስራ ነው ማስባረር። አምባለጌ። ይኸውልህ ደንበኛችን እኮ ስቀልድ ነው። ይቅርታ አፌን ይበላኝ። ዝጋ። እሱ ከስራ ተባረረ ጎዳና ለጎዳና ስትንከራተት ይገባል። ኧረ ደንበኛችን አሁን እኔን ከስራ ማስባረር ምን ይባላል? ቴክኖሎጂ። ውይ ምን አቅለበለበኝ። ጤና ይስጥልኝ ኢትዮ ቴሌኮም፣ ምን ልርዳው? እናንተ ግን ምን አስባችሁ ነው? አንቺ ደግሞ ምን ሆንሽ? ሁሌ የዋይፋይ ክፍያ ከፍላለሁ ግን ኢንተርኔቱ አይሰራልኝም። በቃ ኢንተርኔትስ ከሆነ እናስተካክለዋለን። ምን ታስተካክለዋለህ? ጀዝባ። ምን ነው አፎትን ከፈቱ ደንበኛችን። ስሞትም አልበል። ቤቲ ያንቺማ ኢንተርኔት እንኳን ጠፋ። ምን? አዎ ኢንተርኔቱ ቢስተካከልም እኮ ምን እንደምታይ እናውቃለን። ገደል ግባ። ጋነም ግቢ። እኔማ ጋነም አልገባም፣ ገነት ነው የምገባው። ገነት ፔንሲዮን። ዶክተር የወር አበባ የቀረ ስምሽም አልበል። ቤቲ። ዶክተር ለምን የወር አበባ እንደቀረ አልገባኝም። እኔ ግን ገብቶኛል። ዶክተር ጀርባኝ ስነካው ያመኛል። ኦኬ ጀርባሽን ስነካው ያምሻል። አዎ ዶክተር። ታዲያ አትንኪው። ዶክተር ባሌ እንዴት ሆነ? ኦኬ ሲኖትራክ ገጭቶት የመጣው ነው አንቺ ባል? አዎ። ወይ ሱማ ሙሉ ሰውነቱ ፓራላይዝ አድርጓል። መንቀሳቀስ መብላት መጠጣት አይችልም። ከዚህ በኋላ ቀሪ ሊሆን አንቺ ላይ ሸክም ነው የሚሆንብሽ። ምን? ስቀልድ ነው። ሞቷል።
እሺ ወይዘሮ አስቴር ሆድሽ ውስጥ ስላለው ልጅ አዲስ ዜና አለ። አይ ዶክተር ጾታውን ማወቅ አልፈልግም። እሺ ልጁ መተንፈስ አቁሟል። ጤና ይስጥልኝ ፖሊስ ጣቢያ። ከመብራት ኃይል ነው የምንደውለው። እሺ ምን ልርዳችሁ? ትናንትና ከቀኑ 6 ሰዓት ላይ ሌቦች የከተማውን ትራንስፎርመር ከስልክ እንጨቱ ላይ ፈተው ሰረቁት። እሺ ለጥቆማው እናመሰግናለን። ሌቦቹንም እንይዛቸዋለን፣ እቃውንም እናስመልሰዋለን። እኔ እኮ የገረመኝ እቃው መሰረቁ አይደለም። ታዲያ ምር የገረመኝ እኔ የገረመኝ ህግ ባለበት ሀገር የማንም ሌባ እየተነሳ ሲሰርቅ እናንተ ይሄን ነበራችሁ። ለምን ስራችሁን በአግባቡ አትሰሩም? ወይ ካልቻላችሁ መልቀቅ ነው። ተመልከት፣ እኛ መብራት ኃይሎች ሁሌ ስራችንን በአግባቡ እንደሰራ ነው። ከኛ ትምህርት አትወስዱም? በጠራራ ፀሐይ ትራንስፎርመር ሲሰረቅ እናንተ ተኝታችሁ ነበር። አይ ተኝተናል ነበር እና እየቃምን ነበር። ጭራሽ ቀልድ ጀመርክ? ቀልዱንማ አንተ ነው የጀመርከው። ሲጀመር ትራንስፎርመር ሲሰርቁ እያየናቸው ነበር። እንዴ ታዲያ ለምን አላሰርካችሁም? ምን ብዬ ነው ማስራችሁ? ሌባ ብለህ ነው። አንድን ሰው ሌባ ብለህ ለማሰር የሚጠቅም እኮ መስረቅ አለበት። ታዲያ ትራንስፎርመሩ አይጠቅምም? ምን ይጠቅማል? እሱ ከሌለ እኮ መብራት የለም። እሱ እያለ መብራት የለም። አረ ነው እንካ ሰላምታ። በምንታ? በአራት ምን አለ በአራት? ካሁን በኋላ አታይም መብራት። አረ እንደዛ ነው። እንካ ሰላምታ። በምንታ? ባላሉ ምን አለ ባላሉ? ሌቦቹ ይችላሉ። ሁላችሁም ተረጋጉ። አንተ ፓይለቱ አይደለ እንዴ? አሁን ፓይለቱ ነኝ። ታዲያ አውሮፕላኑ ለማን ነው የመጣው? ችግር የለውም። አውሮፕላኑ ሞድ ላይ አድርጌው ነው የመጣሁት። በራሱ እየሄደ ነው። ሰውዬ ሊጨርሰኝ ነው እንዴ? ደግሞ የአውሮፕላኑ ክንፍ እየጨሰ ነው መሰለኝ። ወይኔ ያለቀልን ዛሬ። ኧረ እየጨሰ አይደለም እና እየነደደ ነው። ሰውዬ ትቀልዳለህ እንዴ? ልንሞት እኮ ነው። በቃ አሁንም አውሮፕላኑ ይከሰከሳል ብዬ እየተጠራጠርኩኝ ነው። ለምን ትጠራጠራለህ? ማለት እርግጠኛውን አንተ ቆይ ተረጋጉ እስኪ አንዴ። አውሮፕላኑ ከመከስከሱ በፊት አንድ ጥሩና አንድ መጥፎ ዜና አለ። እሺ ምንድነው ጥሩ ዜናው? ጥሩ ዜናውማ አውሮፕላኑ ከመከስከሱ በፊት ዘለን የምንወርድበት ፓራሹት አለ። ወይ በቃ ይሄ ነው። አሪፍ አሳቢ ፓይለት፣ አሪፍ አሳቢ። ታዲያ መጥፎ ዜናው ምንድነው? ያው ምንድነው መጥፎ ዜናው? አንድ ፓራሹት ብቻ ነው ያለ። እሱንም ምን ያወረድኩበት። ጤና ይስጥልኝ መብራት ኃይል። ጤና ይስጥልኝ። መብራቱ እኮ ጠፋብን። መቼ? ኧረ እስካሁን ነበር። አሁን ነው የጠፋብን። አሁን ነው ስራ የገባ ነው። ሄሎ መብራት ኃይል። አቤት። ምንድነው? ዘፈን እያዳመጥኩ እንዳለ መብራቱ ጠፋ። ደንበኛችን እስካሁን ዘፈን እያዳመጡ ነበር። አዎ አሁን ደግሞ ራሱን ያዳምጡ። ሄሎ መብራት ኃይል። አቤት። ዜና እያዳመጥኩ እንዳለ መብራቱ ጠፋ። አያስቡ ደንበኛችን፣ ዛሬ ከነጋ ምንም አዲስ ነገር የለም። ሄሎ መብራት ኃይል። አቤት። ፍቅርና በቀል የሚለውን ፊልም እያየሁ ግማሽ ላይ መብራቱ ጠፋ። ምን የሚለውን ፊልም? ፍቅርና በቀል። አዎ ደንበኛችን፣ ፍቅሩን ካዩ ይበቃል ብለን ነው። ሄሎ ፍሬንድ። አቤት። አማንን ነሻ? አዋ መብራት ኃይሎች፣ እኛ የቼላው ደጋፊ በጣም ነው የሚንወዳችሁ። ማለት ማታ ማታ መብራቱን እያጠፋችሁ ስራችንን በአግባቡ እንሰራ ስለሚታግዙን